እጅግ አስደናቂ የአውሮፓ ሻምፒዮንስ ሊግ ምሽት ውድ አድማጭ ተመልካቾቼ አርሰናል አስመልክቶናል። መድፈኞቹ እጅግ ባልተጠበቀ ሁኔታ ሪያል ማድሪድ ላይ ጣፋጭ ድል አስመዝግበዋል። አይችሉትም፣ ሪያል ማድሪድ የመድረኩ ንጉስ ነው፣ በቀላሉ ያሸንፋቸዋል ተብሎ ቀላል ግምት ተሰጥቷቸው የነበሩት አርሰናሎች አንገታቸውን ዝቅ አድርገው ወሬ ሳያበዙ እንግዲህ በሜዳ ላይ ስራቸውን አሳይተዋል። ከጨዋታው በኋላ የደነገጡትና ግራ የገባቸው የሪያል ማድሪድ ተጫዋቾች ሐሳብ ሰጥተዋል። ካርሎ አንቸሎቲም ተናግረዋል። አሰልጣኝ ሚኬል አርቴታ ለአርሰናል ደጋፊዎችና ስለ ጨዋታው እጅግ ድንቅ ሐሳባቸውን ሰጥተዋል። ዛሬ ከኔ ጋር ስትቆዩ አርቴታ ምን አለ፣ የአርሰናል ተጫዋቾች ምን አሉ፣ እንደዚሁም የሪያል ማድሪድ ተጫዋቾችና አሰልጣኞች ምን ተናገሩ፣ የዲክላን ራይስ ቅጣት ምት፣ የጁሪያን ቲምበርና የማይልስ ሉዊስ ስኬሊ ድንቅ ብቃትን አካትቺ በድንቅ ሁኔታ ወደ እናንተ እንደተለመደው የማደርስ ይሆናል። ለቻናሌ አዲስ ሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮ እንደሁል ጊዜ ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት እየጋበዝኳችሁ በቀጥታ ወደ መረጃዎቹ ልሰዳችሁ። እጅግ አስደናቂ የአውሮፓ ሻምፒዮንስ ሊግ ምሽት፣ ጣፋጭ ድል ለአርሰናል ደጋፊዎች፣ አስቆጪ ምሽት ደግሞ ለሪያል ማድሪዶች። እንግዲህ መድፈኞቹ ማንም ሪያል ማድሪድን በዚህ ልክ ይረመርሙታል ያሸንፉታል ብሎ የጠበቀ አልነበረም። በርካቶች እንደውም ሪያል ማድሪድ የመድረኩ ንጉስ ነው፣ ስለዚህ ሪያል ማድሪድ በቀላሉ አርሰናልን ያሸንፋል እያሉ ሲናገሩ ነበር። መድፈኞቹም እንግዲህ በውስጥ ለውስጥ ስራቸውን እየሰሩ አንገታቸውን ደፍተው የትላንትናውን ጨዋታ ሲጠብቁ ነበር። አሰልጣኝ ሚኬል አርቴታ እንደተናገሩትም ደጋፊው ሜዳውን ሞልቶ ከጨዋታው በፊት የአርሰናል ተወዳጁ ነጭና ቀይ መለያ ይዘው ሪያል ማድሪድን በማሸበር የጀመሩት ጨዋታ ተሳክቶላቸው እንዳሸበሩት 3-0 አሸንፈውታል። አርቴታ እንግዲህ አዎ ማንም አልጠበቀንም፣ ነገር ግን እርግጠኛ ነኝ እናሸንፋለን ሲሉ በርካቶች ሲስቁባቸው ማን መስሏቸው ነው እያለ ሲያላግጥባቸው ነበር። ሪያል ማድሪድን እንዴት እርግጠኛ ነኝ አሸንፋለሁ ይላሉ ሲሉም ሚኬል አርቴታ ላይ በርካቶች በአራዳ ቋንቋ ሙድ ሲይዙባቸው ነበር ማለት ይቻላል። መድፈኞቹ ግን በሜዳ ላይ ስራቸውን ሰርተው አሳይተዋል። እንግዲህ አሰልጣኝ ሚኬል አርቴታ በእግር ኳስ የህይወት ታሪካቸው እጅግ ድንቅ ምሽት አሳልፈዋል። ታዲያ ከጨዋታው በኋላ ሐሳባቸውን ሰጥተዋል። በነገራችን ላይ አርቴታ ለአርሰናል እንግዲህ ምን አይነት አሰልጣኝ እንደሆኑ በርካታ የአርሰናል ደጋፊዎች ተመሰክራላችሁ ብዬ አስባለሁ። ምክንያቱም ከጨዋታው በፊት እባካችሁ ኤምሬት በጊዜ ተገኙ፣ ሜዳ ላይ እናንተም አብራችሁን ተጫወቱ ሲል ለደጋፊዎች መልእክት አስተላልፎ ነበር። አርቴታ ከጨዋታው በኋላ ኤምሬትን እንደ ዛሬ ተመልክቼው አላውቅም ሲሉ እንግዲህ ተናግረዋል። በህይወቴ በርካታ አመታትን ለ5 አመታት በዚህ ሜዳ አሳልፌያለሁ፣ ብዙ ትልልቅ ጨዋታዎችን አድርጌያለሁ፣ ነገር ግን እንደ ዛሬ ኤምሬትስ ስቴዲየም እንዲህ በድባብ ተሞልቶ እንዲህ ድንቅ ሆኖ ተመልክቼው አላውቅም። ባለፉት 5 አመታት ኤምሬትስ እንደዚህ ሲሆን በማየቴ እጅግ ደስተኛ ነኝ፣ ደጋፊዎችን ወድጃቸዋለሁ፣ ሜዳውም እጅግ አስደናቂ ነበር ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ሐሳባቸውን ሰጥተዋል። በቡድኑ ኮርቻለሁ ያሉት የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ እንግዲህ አጨዋወታችን እጅግ አስደናቂ ነበረ፣ በቡድኔ ኮርቻለሁ ሲሉ ነው የተናገሩት። በኤምሬትስ ስቴዲየም ያየሁትን ነገር በህይወቴ ዘመን አይቼው አላውቅም ያሉት ሚኬል አርቴታ ከደጋፊው የተሳካ ስራ ተሰርቷል ሲሉ አድንቀዋል። ዛሬ ፍጹም ያለቀለት እግር ኳስን ተጫውተናል ያሉት አሰልጣኙ አርቴታ እንግዲህ በበርካቶች የዓለም እግር ኳስ ተንታኞችን በትላንትና ጨዋታቸው እየተደነቁ ይገኛሉ። ምክንያቱም ሪያል ማድሪድን በአውሮፓ ሻምፒዮንስ ሊግ ግብ እንዳያስቆጥርባቸው አድርጋቸው አቆማችሁ፣ እንደዚሁም 3 ግቦችን ማስቆጠር እጅግ ከባድ እንደሆነ ይታወቃል። ታዲያ አሰልጣኝ ሚኬል አርቴታ ያለቀለትና የተዋጣለትን እጅግ ድንቅ እግር ኳስን ተጫውተናል ሲሉ ነው የተናገሩት። ዛሬ ሪያል ማድሪድን ማሸነፍ እንደምንችል ጥሩ በራስ መተማመን ነበር ያሉት አርቴታ ከጨዋታው በፊትም እንግዲህ እናሸንፋለን እያሉ በእርግጠኝነት የተናገሩት ይህንን በራስ መተማመን አይተው እንደነበረ ተናግሯል። በተለይም ተጫዋቾቼ ሙሉ በሙሉ በራስ መተማመን ነበራቸው፣ ሪያል ማድሪድን ለመግጠም በከፍተኛ ፍላጎት ሲጠብቁ ነበረ፣ ያም ታዲያ እንደምናሸንፍ በራስ መተማመናችንን አይቼ እንድገምት አድርጎኛል ሲሉ ተናግረዋል። አሰልጣኝ ሚኬል አርቴታ
አያይዘውን በጨዋታው እንግዲህ የተጎዱት ቡካዮ ሳካና ዴክላን ራይስ ከባድ ጉዳት እንዳላጋጠማቸው አረጋግጠዋል። ይህም ለመድፉ ደጋፊዎች እጅግ መልካም ዜና ነው። ምክንያቱም ቡካዮ ሳካና ዲክላን ራይስ በጉዳት መቀየራቸው በርካቶችን አሳስቦ ነበር። አሰልጣኝ ሚኬል አርቴታ ግን ምንም አይነት ከባድ ጉዳት የለም አታስቡ፣ ዲክላን ራይስም ሆነ ቡካዮ ሳካ ለቀጣይ ጨዋታ ዝግጁ ናቸው ሲሉ እንግዲህ ለመድፉ ደጋፊዎች መልእክታቸውን አስተላልፈዋል። በነገራችን ላይ በሜዳ ላይ በክራንች ተገኝቶ የነበረው ጋብሪኤል ማጋሌሽም ዲክላን ራይስን እጅግ አስደናቂ ነገር ተናግሮታል። እሱን እንግዲህ አብራችሁን ስትቆዩ ወደ ኋላ ላይ የማነሳው ይሆናል። ዲክላን ራይስ ምን አይነት ድንቅ ተጫዋች ነው! 100 ሚሊዮን ዩሮ ያንስበታል። በባለፈው የኤቨርተኑ አሰልጣኝ ዴቪድ ሞይስ የአርሰናል ደጋፊዎች የኔ ውለታ አለባችሁ፣ ዲክላን ራይስ የ150 ሚሊዮን ፓውንድ ተጫዋች ነው፣ የሸጥኩላችሁ ግን በ100 ሚሊዮን ብቻ ነው፣ 50 ሚሊዮን ፓውንድ እዳ አለባችሁ ሲሉ ነበረ። እውነት እንደሆነ የታየበት ጨዋታ ነው። ዲክላን ራይስ በአርሰናል መለያ የቅጣት ምት ሲመታ ብዙም የማንመለከተው ብዙም የማናየው ተጫዋች ነበረ። ነገር ግን ቅጣት ምታ ተብሎ ተሰጠው። እጅግ በአስደናቂ ሁኔታ የበፊቱ ብራዚላዊው ሮቤርቶ ካርሎስ የሚያስቆጥራቸውን አይነት ቅጣት ምቶች በአንድ ጨዋታ ውድ አድማጭ ተመልካቾቼ በአንድ የሩብ ፍጻሜ የአውሮፓ ሻምፒዮንስ ሊግ ጨዋታ ሁለት እጅግ ድንቅ የሆኑ ቅጣት ምቶችን ማስቆጠር ምን ያህል ከባድ እንደሆነ በርካቶቻችሁ ልትገምቱ ትችላላችሁ። አስደናቂው ደግሞ በሜዳ ላይ ሮቤርቶ ካርሎስ ቁጭ ብሎ ጨዋታውን እየተመለከተ ነበር። ዲክላን ራይስ ልክ ቅጣት ምቷን ሲያስቆጥር ካሜራዎች በሙሉ ካርሎስን ሲያሳዩ ነበር። ምክንያቱም የቅጣት ምት ግቡ ከሱ የበፊት ቅጣት ምቶች ጋር የሚወዳደር አይነት ወይም ደግሞ ልክ እንደሱ አይነት ቅጣት ምት ግብ ነበር። በተለይ ኳሷ ሄዳ ዞራ የገባችበት የተቆረጠችበት መንገድ በርካቶችን አስደንቋል። ዲክላን ራይስም የአርሰናልን ባጅ ያሳየ ለአርሰናል ያለውን ፍቅር አሳይቷል። እነ ጁድ ቤሊንግሃም በረኛው ኮርቶዋ ከጨዋታው በኋላ ምን ተናገሩ? ዛሬ እንግዲህ ከሁለት የቅጣት ምት የተቆጠረበት የሪያል ማድሪዱ በረኛ ኮርቶዋ ጨዋታው ጠፍቶብን ነበር ሲል ነው የተናገረው። የሪያል ማድሪዱ ግብ ጠባቂ ቲቢዮ ኮርቶዋ እንግዲህ ሪያል ማድሪድ በሁለተኛው አጋማሽ ሜዳ ላይ አልነበረም በጭራሽ ሲል ተናግሯል። በሁለተኛው አጋማሽ እግር ኳስ እንዴት መጫወት እንዳለብን ጠፍቶብን ነበረ፣ አርሰናሎች ጨዋታውን አስጠፍተውብን ነበር ሲል እንግዲህ ኮርቶዋ ተናግሯል። የዲክላን ራይስ ግቦችም እጅግ አስደናቂ ነበሩ ሲል ነው የተናገረው። የሪያል ማድሪዱ ተጫዋች ጁድ ቤሊንግሃም በበኩሉ 3 ግቦች ብቻ መቆጠራቸው እድለኞች እንድንሆን አድርጎናል፣ ከዛ በላይ መቆጠር ይችል ነበር ሲል ተናግሯል። እውነት ነው። ጁድ ቤሊንግሃም እንደተናገረው እንግዲህ በተለይ በመጀመሪያው አጋማሽ ራሱ ዲክላን ራይስ በቴስታ የሞከራትን ኳስ ጨምሮ በረኛው ኮርቶዋ እንግዲህ የማርቲኔሊንም ኳሶች በእጅጉ ሲያድን ነበር። ስለዚህ አርሰናል ከዚህም በላይ ሊያስቆጥርብን ይችል ነበር ሲል ተናግሯል። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ እንግዲህ የዛሬውን ጨዋታ አይታችሁ ላታምኑኝ ትችላላችሁ፣ ነገር ግን እመኑኝ በመልሱ ይህንን ውጤት እንገለብጠዋለን ሲሉ እንግዲህ በርካቶችን ያነጋገረ ንግግር አድርገዋል። ሁልጊዜ እንደምናደርገው እንቀለብሰዋለን ሲሉ ነው ካርሎ አንቸሎቲ ከጨዋታው በኋላ የተናገሩት። የሪያል ማድሪዱ ዋና አሰልጣኝ እንግዲህ እግር ኳስ አልተጫወትንም ሲሉ የተናገሩ ሲሆን በርካታ ውጤቶችን ቀልብሰን እናውቃለን፣ አሁንም በድጋሚ ማድረግ እንችላለን ሲሉ እንግዲህ ካርሌቶ ሐሳባቸውን ሰጥተዋል። በመልሱ ጨዋታ ከመጀመሪያዋ ደቂቃ ጀምረን ያለንን ሁሉ መስጠት አለብን ሲሉ አሰልጣኙ አሳስበዋል። ሁለት የቆመ ኳስ ከተቆጠረ በኋላ ቡድኑ ራሱን አቶ ፈራርሶ ነበር ያሉት አሰልጣኝ ካርሎ አንቸሎቲ የአርሰናልን አጨዋወት እንግዲህ ድንቅ ሲሉ ገልጸውታል። በእግር ኳስ ሁሉም ነገር ይፈጠራል፣ እምነት ሊኖረን ይገባል። ራይስ 2 ቅጣት ያስቆጥራል ብሎ ያሰበ አልነበረም። በመልሱ ጨዋታም ምንም ነገር ሊፈጠር ይችላል ሲሉ ነው እንግዲህ ካርሎ አንቸሎቲ የተናገሩት። ለዛሬው ሽንፈት ሙሉ ኃላፊነት ራሴ እወስዳለሁ ሲሉ እንግዲህ አሰልጣኝ ካርሊቶ እንግዲህ ተናግረዋል። ይህንን የ3-0 ውጤት እንዴት አድርገው ነው ሪያል ማድሪዶች ሊቀለብሱት የሚችለው እንግዲህ የበርካቶች ጥያቄ ነው።
የማድሪዱ ተጫዋች ሉካስ ቫስኬስም የሚቀጥለው ዙር ጨዋታ ፍጹም የተለየ ጨዋታ ይሆናል፣ እናም አንድ ላይ ሆነን ለፍጻሜ ለማለፍ እንሰራለን ሲል ተናግሯል። መድፈኞቹ እንግዲህ 3-0 ድምጻቸውን አጥፍተው ያልተጠበቀ ድል በሪያል ማድሪድ ላይ አስመዝግበዋል። በጨዋታው ላይ እንግዲህ እጅግ ሊደነቁ የሚገቡ የአርሰናል ተጫዋቾች አሉ። በእርግጥ ሁሉም የአርሰናል ተጫዋቾች በትላንትናው ምሽት ድንቅ ነበሩ። ነገር ግን ለኔ ሁለት ተጫዋቾችን እዚህ ጋር ላንሳላችሁ። ጁሪየን ቲምበር እና ማይልስ ሉዊስ ስኬሊ ምን አይነት ድንቅ የመከላከል ጥበብ የመከላከል ብቃት እንዳላቸው በትላንትናው ጨዋታ በርካቶቻችሁ የተመለከታችሁ ይመስለኛል። በተለይም የ18 ዓመቱ ታዳጊ ማይልስ ሉዊስ ስኬሊ አስደናቂ ጥበቡን አስደናቂ ብቃቱን ያሳየበት ጨዋታ ነው። ከመከላከል ባለፈ እንግዲህ ስኬሊ ወደ አማካኝ የሄደ እነ ዲክላን ራይስን እነ ቶማስ ፓርቲን እነ ማርቲን ኦዲጋርድን የሚያግዝበት መንገድ በርካቶችን አስደንቋል። ማይልስ ሉዊስ ስኬሊ እንግዲህ የአርሰናል ደም ያለው የሚጋደል የሚሟሟት ተጫዋች መሆኑ ይታወቃል። በነገራችን ላይ እንግዲህ ማይልስ ሉዊስ ስኬሊ በመከላከሉ ብቻ ሳይሆን ሚኬል ሜሪኖ ያስቆጠራትን ግብ እንግዲህ አሲስት ማድረግ የቻለው ይህ ድንቅ የ18 ዓመት ታዳጊ ነው። እንግዲህ ማይልስ ሉዊስ ስኬሊ በጨዋታው ላይ አሲስት አድርጓል። በመከላከሉ እንደዚሁም ደግሞ ወደ መሃል እየመጣ ተጫዋቾችን ያግዝበት ግን በርካቶችን ያስደነቀ ነው። ሌላኛው እንግዲህ ኔዘርላንዳዊው ተጫዋች ጁሪየን ቲምበር ምን አይነት አስደናቂ ተጫዋች እንደሆነ እየተመለከትንበት ነው። በነገራችን ላይ በጨዋታው ላይ ቪኒሲየስ ጁኒየር አልነበረም ማለት ይቻላል። ጁሪየን ቲምበር እንግዲህ እጅግ ሶሊድ እጅግ ጠጣር የሆነ ተጫዋች ነው። ለኔ በግሌ አሰልጣኝ ሚኬል አርቴታ ካደረጓቸው ዝውውሮች እጅግ የተሳካውና እጅግ ድንቁ ዝውውር ለኔ ጁሪየን ቲምበር ነው። ለአርሰናል እንዴት እንደሚመጥን እንግዲህ አስበው አይተው አሰልጣኝ ሚኬል አርቴታ ይህንን ኔዘርላንዳዊ ተጫዋች ማምጣታቸው የአርሰናል ደጋፊዎች ሊያደንቁላቸው ይገባል። ቪኒሲየስ ጁኒየርን እንግዲህ ቀጥ አድርጎ ማቆም ችሏል ማለት ነው ጁሪየን ቲምበር። በዛሬው ጨዋታ እንግዲህ ቪኒሲየስ ጁኒየር ምንም አይነት ግብ አላስቆጠረም፣ ምንም አይነት አሲስት አላደረገም፣ ምንም አይነት ኢላማውን የጠበቀ የግብ ሙከራ አላደረገም፣ ምንም አይነት ቁልፍ ኳስ ማቀበል አልቻለም፣ ምንም አይነት ክሮስ ማድረግ አልቻለም፣ ምንም አይነት የግብ ዕድል መፍጠር አልቻለም፣ ምንም አይነት ድሪብል ማድረግ አልቻለም። ታዲያ ይህም ጁሪየን ቲምበርን ድንቅ ብቃት ድንቅ ተከላካይነት የሚያሳይ ነው። በነገራችን ላይ ጁሪየን ቲምበር ረጅም ተጫዋች አይደለም። እንደውም አጠር ካሉ ተጫዋቾች አርሰናል ውስጥ ከሚገኙት አንደኛው ጁሪየን ቲምበር ነው። ነገር ግን በሁሉም ጨዋታ ላይ አሰልጣኝ ሚኬል አርቴታ እንዴት አድርገው እየተጠቀሙበት እንደሆነ እያየን ነው። እሱም እንግዲህ የተሰጠውን ኃላፊነት በሚገባ እየተወጣ አስጨናቂ ተጫዋቾችን ማቆም እንደሚችል አሳይቷል። በነገራችን ላይ ቲምበር ዛሬ ማለትም በትላንትናው ጨዋታ ቢጫ ቢመለከት ኖሮ በሳንቲያጎ በርናቦ በሚደረገው የመልስ ጨዋታ ላይ መሳተፍ አይችልም ነበር። ነገር ግን እጅግ ጥንቃቄ ወስዶ ቪኒሲየስ ጁኒየር እንግዲህ አስጨናቂ አጥቂ መሆኑን ታውቃላችሁ። ቢጫ ካርድ የሚያስመዝዙ ጥፋቶችን እንድትሰሩ ሊያስገድዳችሁ የሚል ተጫዋች ነው ቪኒሲየስ ጁኒየር ሊያስገድዳችሁ የሚችል ተጫዋች ነው። ነገር ግን ጁሪየን ቲምበር ምንም አይነት ስተቶችን ሳይሰራ ይህንን ተቋቁሞ ለቀጣዩ የሳንቲያጎ በርናባው እንግዲህ ጨዋታ ተዘጋጅቷል ማለት ይቻላል። ስለዚህም ጁሪየን ቲምበር በቀጣይ የሎስ ብላንኮቹ እንግዲህ የሳንቲያጎ በርናባው ጨዋታ የሚሰለፍ ይሆናል። በነገራችን ላይ በጨዋታው ላይ የካማቪንጋ ቀይ ካርድ ተመልክቶ ከጨዋታው ተሰናብቷል። የአርሰናል ደጋፊዎች ለሪያል ማድሪድ እየገጠምን ያለነው ሪያል ማድሪድን ነው ወይስ ቶትንሃምን ነው እያሉ ሲጨፍሩ ነበረ። አርሰናሎች 3-0 እናሸንፋለን ብለው አልጠበቁም። ምክንያቱም ጨዋታው የሩብ ፍጻሜ መሆኑን ተከትሎ በዚህ ያህል የግብ ልዩነት መድፈኞቹ ያሸንፋሉ ተብሎ አልተጠበቀም። ሌላኛው እንግዲህ ጃኮብ ኪዮር እንግዲህ ለአርሰናሎች እጅግ ራስ ምታት ነበረ። ምክንያቱም ውዱ ተከላካያቸው ጋብሪኤል ማጋሌሽ መጎዳቱን ተከትሎ ጃኮብ ኪዮር እንግዲህ ወደ ቋሚ አሰላለፍ ሲመጣ አሰልጣኝ ሚኬል አርቴታ ማንን እንደማሰለፍ በተከላካይ ስፍራ ወስኛለሁ ሲሉ ተደምጠው ነበር። ታዲያ ጃኮብ ኪዮር በተከላካይ ስፍራ ሲሰለፍ በርካቶች ከጨዋታው ጅማሮ በፊት ጥርጣሬያቸውን አስቀምጠው ነበር። ምክንያቱም የተጫዋች በርካታ ስህተቶችን ይሰራል፣ እነ ኪሊያን ኢምባፔን እንዴት አድርጎ ይጋፈጣል የሚሉ
በርካታ ጥያቄዎች ሲነሱበት ነበር። ነገር ግን በስተመጨረሻም ጃኮብ ኪዮር እጅግ በአስደናቂ ሁኔታ ግዴታውን ተወጥቶ ሪያል ማድሪድ አንድም ግብ ሳያስቆጥር እንግዲህ አርሰናሎች ክሊንሺታቸውን እንዲጠብቁ የአርሰናል የተከላካይ ስፍራ እንግዲህ በሙሉ በተቀናጀ መልኩ ሲጫወቱ ነበር። በነገራችን ላይ እነ ቶማስ ፓርቴም እነ ዲክላን ራይስም ወደ ኋላ እየተመለሱ አርሰናልን ተከላካዮቹን በመከላከል ረገድ ሲያግዙ ነበር። ታዲያ የጃኮብ ኪዮር እንግዲህ የጋብሪኤል ማጋሌሽ አለመኖርን ተከትሎ እጅግ ድንቅ አቋሙን አሳይቷል ማለት ይቻላል። ስለዚህ አርሰናል አሁንም ጋብሪኤል ማጋሌሽ ባይኖርም በጃኮብ ኪዮር እንደዚሁም በሌሎች ተከላካዮች አማካኝነት ሪያል ማድሪድን እንግዲህ በእግር ኳስ የሚፈጠረው አይታወቅም። ታዲያ በሳንቲያጎ በርናባውም ውጤቱን አስጠብቆ ወደ ቀጣይ ዙር ከተቀላቀለ የአውሮፓ ሻምፒዮንስ ሊግ ፍጻሜ ድረስ የመድረስ አቅም እንዳለው የተመለከትንበት ነው። መድፈኞቹ እንግዲህ አንዳንዴ ጥሩ ሆኑ ሲባሉ መጥፎ የሚሆኑበት አጋጣሚ አለ። በዛሬው ጨዋታ እንግዲህ የተወሰኑ ተጫዋቾች ያን ያህል ከባድ ባይሆንም ጉዳት ገጥሟቸው አሰልጣኝ ሚኬል አርቴታም ሪስክ ላለመውሰድ ወዲያውኑ ቀይረው አስወጥተዋቸዋል። ስለዚህ እነዚህ ተጫዋቾች አሁንም የከፋ ጉዳት የማይሆንባቸው ከሆነና በቀጣዮቹ ጨዋታዎች ዝግጁ ሆነው የሚመጡ ከሆነ መድፈኞቹ ቀጣይ እንግዲህ ማድሪድን ጥለው ካለፉ ሊገጥሙ የሚችለው የአስቶን ቪላን እና የፓሪስ ሴን ጀርሜንን አሸናፊ ነው። ስለዚህ መድፈኞቹ ምናልባትም በአውሮፓ ሻምፒዮንስ ሊግ ለረጅም ጊዜ የጠማቸውን ለረጅም ጊዜ ሲናፍቁት የነበረውን ዋንጫ ሊያሳኩ የሚችሉበት እድልም ሊኖር እንደሚችል እንግዲህ በበርካቶች እየተነገረ ነው። እኔም በግሌ አርሰናል የትላንትናውን የሪያል ማድሪዱን አቋም መድገምና መቀጠል የሚችል ከሆነ እስከ ፍጻሜ መድረስ የሚያስችል አቋም አለው ማለት እችላለሁ። ምክንያቱም ትላንትና የተመለከትነው አርሰናል ከግብ ጠባቂ እስከ ፊት ለፊት ድረስ እጅግ ድንቅ ነበረ። በተለይም በመስመር የሚነሱ ኳሶች ቡካዮ ሳካና ማርቲኔሊ የሚፈጥሯቸው እድሎች ትሮሳርድም ተቀይሮ ከገባ በኋላ የሚያሳየው ብቃት እንደዚሁም እነ ኢታን ንዋኔሪ በተቀያሪ ወንበር ላይ ነበሩ። ሚኬል ሜሪኖ አሁንም በትላልቅ መድረኮች ላይ ግብ ማስቆጠር መቀጠሉ፣ የዲክላን ራይስ ምርጥ አቋም ላይ መገኘት፣ የነ ቶማስ ፓርቴ፣ ማርቲን ኦዲጋርድ፣ ማይልስ ሉዊስ ስኬሊ፣ ጁሪየን ቲምበር እጅግ አስደናቂ አቋም ላይ መገኘት አርሰናል አሁንም በአውሮፓ ሻምፒዮንስ ሊግ ምናልባትም እስከ ፍጻሜ እንደዚሁም ዋንጫውን ከፍ አድርጎ የመሳም እድል እንዳለው መናገር ይቻላል። በነገራችን ላይ የእንግሊዝ ፕሪሚየር ሊግ እንግዲህ የነጥብ ርቀቱ ሰፊ መሆኑን ተከትሎ አሁንም መድፈኞቹ በቀጣይ በእንግሊዝ ፕሪሚየር ሊግ በሚኖራቸው ጨዋታ በርካታ ተጫዋቾቻቸውን ለመልሱ ጨዋታ ያሳርፋሉ ተብሎ ነው የሚጠበቀው። አሰልጣኝ ሚኬል አርቴታ እንግዲህ ሪያል ማድሪድን ማሸነፍ ከቻሉ በቀጣይ ረጅም ርቀት መጓዝ እንደሚችሉ ያስባሉ ብዬ አምናለሁ። የአርሰናል ተጫዋቾችም የመድረኩን ትልቅ ክለብ ሪያል ማድሪድን ማሸነፍ መቻላቸው ለስነልቦናቸው እጅግ ትልቅ የሆነ ግንባታን የሚፈጥር ነው። ስለዚህ በአውሮፓ ሻምፒዮንስ ሊግ ረጅም ርቀት እንጓዛለን ብለው እንግዲህ የአርሰናል ተጫዋቾች እንዲያስቡ ሌላ ትልቅ የስነልቦና ግንባታ ነው የሚሆንላቸው የትላንትናው ድል። ስለዚህ መድፈኞቹ በዚሁ ሜንታሊቲና በዚሁ አሸናፊነት የሚቀጥሉ ከሆነ በቀጣይ እንግዲህ በዘንድሮ አርሰናል በታሪኩ አሳክቶት የማያውቀውን የአውሮፓ ሻምፒዮንስ ሊግ ሊያሳካ የሚችልበት እንደዚሁም ደግሞ ረጅም ርቀት ሊጓዝ የሚችልበት እድል እንዳለ መናገር እንችላለን ማለት ነው። የአርሰናሉ ተጫዋች በነገራችን ላይ ውድ አድማጭ ተመልካቾች ጋብሪኤል ማጋሌሽ ዲክላን ራይስን መልበሻ ክፍል ውስጥ ምን አይነት ቀኝ እግር ነው ያለ እባክህ ቀኝ እግርህን አውሰኝ ሲል ዲክላን ራይስን እንደጠየቀው እንግዲህ ለጋዜጠኞች ተነግሯል። ጋብሪኤል ማጋሌሽ እንግዲህ በክራንች ቁጭ ብሎ ጨዋታውን ሲከታተል ነበር። ታዲያ ለዲክላን ራይስ እባክህ የቀኝ እግርህን አውሰኝ ሲል እንደጠየቀው ነው የተሰማው ማለት ነው። እንግዲህ የመልሱ ጨዋታ ቀጣይ ሳምንት ሮብ በተመሳሳይ ሰዓት ምሽት 4 ሰዓት በሳንቲያጎ በርናባው ይደረጋል። በዛ ደግሞ ምን እንመለከታለን? እስኪ ሐሳብ አስተያየታችሁን በኮሜንት መስጫው ሳጥን ስራ አስቀምጡልኝ። አርሰናል በአውሮፓ ሻምፒዮንስ ሊግ ዘንድሮ ምን ያህል ርቀት ይጓዛል? በቀጣዩ የሳንቲያጎ በርናባው ጨዋታስ ውጤቱ ሊቀለበስ ይችላል ወይስ መድፈኞቹ ውጤታቸውን አስጠብቀው ቀጣዩን ዙር ይቀላቀላሉ? ሐሳብ አስተያየታችሁን የግል ኮሜንታችሁን በአስተያየት መስጫው ሳጥን ውስጥ አስቀምጡልኝ። ለአርሰናል ደጋፊዎች እንግዲህ እንኳን ደስ አላችሁ እያልኩኝ በሌላ መረጃ በሌላ ጥንክር እስከምንገናኝ ለቻናሌ አዲስ ሆናችሁ የደወል ምልክቷን በመጫንና ቤተሰብ በመሆን በየዕለቱ ወሳኝ ስፖርታዊ ጥንክሮችን እንድታገኙ በአክብሮት እየጋበዝኩኝ በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘውላችሁ።